ይሄ 100 ሚሊዮን ዶላር የሚያወጣ መኖሪያ ቤት ነው። ምናልባትም ዓለም ላይ ካሉ ቅንጡ መኖሪያ ቤቶች መሃል የመጀመሪያው ሊሆን ይችላል። እናም እዚህ መኖሪያ ቤት ውስጥ መኖርን ከሌሎቹ ጋር እናነጻጽራለን። 69 ሚሊዮን ዶላር ከሚያወጣ መኖሪያ ቤት ጋር፣ 30 ሚሊዮን ዶላር ከሚያወጣ ቪላ ቤት ጋር ሁሉንም በየተራ እናነጻጽር ይሆናል። የምንጀምረው ግን ከዚህ $1 ከሚያወጣ መኖሪያ ቤት ነው። መጠለያ ብትለው ይሻላል። አዎ እንግዲህ $1 ነው። ለምንድን ነው ይህንን ቤት $1 መሸጥ ያሰብከው? ምክንያቱም እዚህ አካባቢ ውሃው አስቸግሮናል። በተደጋጋሚ ውሃው ወደኛ እየመጣ ነው ያለው። ስለዚህ እያልክ ያለው ይህንን ቦታ ከገዛው ትቆጫለህ ነው? አዎ አልዋሽም። ያው ተስማምቻለሁ። እንግባ። ቤቱ ምን ያህል የመውደቅ እድል አለው? በጣም ብዙ ነው። እሬ በጣም ያስፈራል። እዚህ ጋር ሶፋ አለን፣ በዚህ በኩል ደግሞ ፍራሽ አለ፣ ከዛ ደግሞ መሬቱ አለ። እዚሁ ከቤት ውስጥ ሆኜ አሳ ማጥመድ እችላለሁ። ይሄው አንድ ያስኩኝ። አይ ማጥመጃው ራሱ ነው፣ ተሳስቼ ነው፣ ይቅርታ። እንዴት ነው አሁን ስንዝናናበት ምናምን ስታይ ቤቱን ተቆጨ እንዴ በመሸጥ? በፍጹም። አንድ ሐሳብ አለኝ። ከዚህ ቤት እንውጣ በቃ። በዚህ ቪዲዮ መጨረሻ የዚህን ቤት 100 ሚሊዮን እጥፍ የሚያስወጣ ቤት እናያለን። ወደዚህ ቤት በድጋሚ መመለስ አልፈልግም። እስኪ የተሻሉትን ደግሞ እናያለን። በባለፈው ይህንን ጥያቄ ጠይቄ ነበር። ብዙ ሰዎች መልሳችሁን አስቀምጣችኋል። አሁን አሸናፊውን ለያለን። የዛሬው አሸናፊያችን የኛው አካውንት ነው። ቴሌግራም ላይ አናግሩኝ። በዛሬው ቪዲዮ ጥያቄ ይኖረናል። አሁን ደርሰናል። የ1 ሚሊዮን ዶላር ቤት። ይህ ማለት እዚህ ቤት ውስጥ ለመኖር ሚሊዮነር መሆን አለባችሁ ማለት ነው። ስለዚህ የሚሊዮነሮች ኑሮ እንዴት እንደሆነ እናያለን። መጀመሪያ የተረዳሁት ነገር ከኔ ቤት በጣም ይበልጣል። ይሄ የ1 ሚሊዮን ዶላር ቤት በጣም ሰፊ የሆነ ኪችን አለው። እንዲሁም 4 መኝታ ክፍሎችን አይቻለሁ። በዚህ በኩል ደግሞ በጣም አስገራሚ ነገር አለ። ተመልከቱት ይህንን ሻወር። መታጠቢያ ገንዳው ብቻ ቅድም ካየነው መኖሪያ ቤት ይበልጣል። የዚህ ቤት ምርጥ ቦታ ግን ያለው ከደረጃዎቹ ስር ነው። እረ በለው፣ እዚህ ጋር ቲያትር ቤት አለ። ተመልከት፣ ወንበሮቹ ማሳጅ የሚያደርጉ ናቸው። ወንበሩ ሪሞት አለው። ከቲያትር ቤቱ በተጨማሪ ብዙ መጫወቻና መዝናኛ ቦታዎችም አሉት። አሬ ቤት በጣም ምርጥ ነው። በመጨረሻ ደግሞ የዋና ገንዳ። በአጠቃላይ እዚህ ቤት ውስጥ መኖር በጣም የሚያስደስት ነው። በእርግጥም እዚህ የመጣ ነው የሰዎችን ኑሮ ለማየት ነው። ለዛም ደግሞ ሌላ የተሻለ ነገር ማየትም እንችላለን። የ15 ሚሊዮን ዶላር ቤት ገፋ አድርገው እስኪ በሩን። ኧረ ጉድ! ምን አይነት ቤት ነው ይሄ? ቤት የሆነ ጌም ላይ ምናምን ያየኸው አይመስልም? ተመልከቱ እስኪ ወደ ውጪ ብለው። መዋኛ ገንዳው ግን ከ1 ሚሊዮን ዶላሩ ቤት ያነሰ ነው። ነገር ግን እዚህ ሆናችሁ ሙሉ ሎስ አንጀለስን ማየት ትችላላችሁ። አትጩ። ገብተን ወደ ውስጥ እንይ። ከሌላ ሰው ጋር ነበር መምጣት የነበረብኝ። ይሄን ቤት የግሉ አድርጎ የሚኖረው ሰውዬ ምን የሚሰራ ይመስላችኋል? እኔ እንጃ። ሰውየው ጠበቃ ነው። በ2017 ምርጥ ከሚባሉት ዝርዝሮች ውስጥ ነበረ። በ2021 ደግሞ የዓለማችን ምርጥ ጠበቃ ተብሎ ተሸልሟል። እዚህ ጋር ደግሞ ለኛ የተቀመጠ ጽሑፍ አለ። ስማ ሚስተር ቢስ፣ ቤቴን ለመጎብኘት ስለመጣ ደስ ብሎኛል፣ አመሰግናለሁ። እናም ደግሞ ምንም አይነት ሳንዱች እንዳትበሉ እዛ ከተቀመጠው መሃል። ገባኝ። ወደ ላይ እንውጣ ወይስ ወደ ታች? ወደ ታች። ከታች ያለው የቤቱ ክፍል ሙሉ ለሙሉ ለመዝናኛ የተተወ ይመስላል። የፊልም መመልከቻ ቦታ አለው፣ ጂም አለው። ተመልከቱ፣ ይሄ መሮጫ የራሱ ሚስጥር ቁጥር አለው፣ 69። አይ ልክ አይደለም። ተመልከቱ፣ ከዚህ ሆናችሁ ወደ ውጭ ይታያል። ኖለን እዛ ጋር እየዋኘን ያለው እሱን እየቀረጽ መስሎታል እስካሁን መሰለኝ። ይሄ ደግሞ መኝታ ክፍሉ ነው። ወደ ውጭ ደግሞ ክፍት የሆነ ቦታ ነው። ሳትከኝ። እሺ የኛውስ? አረ ያዘው፣ ትራሱን ያዘው። እንካ ይሄንንም ያዘው እንዳይወድቅ። ጠበቃው መጥቶ የእስር ወረቀት ከመስጠቱ በፊት ቶሎ ብለን ከዛ ቤት ወጥተናል። እናም ወደ ሌላ ሀገር በረናል የ30 ሚሊዮን ዶላር መኖሪያ ቤቱን ለማየት። ይሄ 16 መኝታ ክፍሎች ያሉት መኖሪያ ቤት 4 ህንጻዎችን አንድ ላይ ያጠቃለለ ነው። ዋናው መኖሪያ ቤት ውስጥ በጣም ብዙ መዝናኛ ክፍሎችና ሳሎኖች አሉ። ሳሎኑ ይሄ ነው? በለው። ይሄስ ምንድን ነው? ቢሮ ነው፣ ቢሮ። ተመልከት፣ ከዚህ ጋር እኮ ጎልፍ መምታት ትችላለህ።
ይህን ሁሉ አይተን በጣም ተገርመን ነበር፣ ግን ቀጣይ ያየነው ቦታ በጣም ነው ያስገረመን። ቤት ውስጥ ጋራጅ አለው። ይህ ቦታ የቪዲዮ ጌም እንዳይመስላችሁ። ኧረ በለው ላምበርጊኒ በላምበርጊኒ ነው እንዳለ ቤቱ። እኔ ከረሜላ ራሱ እንደዚህ አልደረድርም። በጣም የሚገርማችሁ ግን ይሄኛው ገና አንደኛው ጋራጅ ነው። ማለት ሌላም አለው? እዚህ ከቅድሞ የበለጠ በጣም ብዙ መኪኖች ነው ያሉት። በእርግጠኝነት እላችኋለሁ ከዚህ መሃል አንድ መኪና ብንወስድበት በፍጹም አያውቀውም። እንዴት ነው ይሄን ሁላ መኪና ራሱ የገዛው? ይደውልና 1-3 መኪና አንድ ላይ አምጡልኝ። ስራው ራሱ መኪና መግዛት ሳይሆን አይቀርም። ይማ እስኪ ወደ ታች እንውረድ። ኧረ በለው ይሄ ሰውዬ ከመኪና ጋር ያለው ነገር ምንድን ነው? ከላይ የመኪና ማስቀመጫውን አይተነዋል። እዚህ ጋር እንደገና በጣም ብዙ መኪኖች አሉ። እዚህ ጋር ግን ትንሽ አምፖል ምናምን ማስገጠም አለባቸው። 20 ምናምን መኪና ተቀምጧል፣ ግን ማብራት የለም። እንዴ አበራው እንዴ? ለካ ለዚህ ነው ማብራት ማጥፋት የሌለው። እኔ ደግሞ ምንድነው ብዬ ነበር። አንድ ነገር ግን አዳምጡኝ። እስካሁን ያየናቸው ክፍሎች ምናምን በጣም አሪፍ ነበሩ። ነገር ግን አሁን ከምናየው አንጻር ያ ምንም አይደለም። ተመልከቱ እስኪ ይሄንን በለው። ይሄንን የመሰለ መኖሪያ ቤት የሰራ ሰው እንደዚህ አይነት ቦታ መስራቱ በጣም አሪፍ ነው። እንዳትረሱት፣ ለማስታወስ ያህል ነው። ቴኒስ እየተጫወትን ያለነው ቤት ውስጥ ነው። እንዴት መጫወት እንዳለብኝ ግን አላቅም። እስኪ ሰዎች ተከተሉኝ እንሂድ። ምንድነው? ኧረ ጉድ! ትልቅ የገበያ አዳራሽ ውስጥ ማይገኝ ጌም ዞን ነው እዚህ ያለው። ተመልከት፣ ይሄ ቦታ ሁሉም ነገር አለው። እዚህ የሌለ ነገር የለም። እዚህ ጋር የጠረጴዛ ቴኒስ ትጫወታለህ፣ በዛ በኩል ደግሞ ባስኬትቦል አለ። በ30 ሚሊዮን ዶላር በተሰራ ቤት ውስጥ ያየናቸው ነገሮች በሙሉ በጣም አስገራሚ ናቸው። ቀጣይ ያየነው ቦታ ግን ትንሽ ለየት ያለ ነው። በሉ በደረጃው እንውጣ። ምርጥ ቦታ ነው ማሳያችሁ። የምሬን ነው። ይህንን ማየት ትፈልጋላችሁ በእርግጠኝነት። ተመልከቱት። ይሄ እንደምታዩት ቤት ውስጥ ያለ ወተር ፓርክ ነው። በለው ይሄ ራሱ እኮ ራሱን የቻለ አንድ መኖሪያ ቤት ነው። አሁን እንደፈለግን ፈታ ማለት እንችላለን። ነገር ግን ምንም ነገር እንዳትሰብሩ። መንሸራተቻውን አብረን ልንወርድ ነው። እኛ እዚህ ትንሽ እንቆያለን፣ እናንተ ወደ ቀጣዩ ቤት። የዚህ ቦታ መጥፎ ነገር ትንሽ ራቅ ያለ ቦታ መሆኑ ብቻ ነው። ጥሩ ዜና ደግሞ ቀጣይ የ45 ሚሊዮን ዶላር መኖሪያ ቤት ማየታችን ነው። ወይኔ ፈጣሪ! ሁሉ ነገር ክፍት ያለ ቤት ነው። ምን ያህል ማውራት እንዳለብኝ አላቅም፣ ግን በጣም ነው የሚያምረው። ከአንዱ ቤት ወደ አንዱ ቤት በመጣን ቁጥር ሁሉም ነገሮች እየተለወጡ ነው የመጡ ያሉት። እኔ እንጃ እንዴት እንደማስረዳችሁ ራሱ አላቅም። እናም እንዲያግዘኝ በጣም ሚሊዮነር የሆነውን ሰው ወደዚህ አምጥቼዋለሁ። ሰላም ሰላም ሰላም። እንግዳችን ማርክ የዳላስ ማርቪክ የባስኬትቦል ቡድን ባለቤት ነው። እናም እዚህ ቤት ውስጥ ደግሞ ባስኬትቦል ቦታ አለ። እሱን ስናይ ሁላችንም ጉብኝቱን ረስተነዋል። ያዘው እንዳይወረውረው። አስቆጥረው። በጣም ጥሩ። ሂድ ሂድ ቶሎ በል ታስቆጥረዋለህ። በጣም ጥሩ። ይበቃናል። በቃ ሙሉ ቤቱን አሁን ዞረን ማየት ይኖርብናል። ለእንግዳችን ቤቱን ልናሳየው ነው። የእውነት ይሄ ቤት 45 ሚሊዮን ዶላር ይገባዋል የሚለውን ለማወቅ። ይሄ ቤት ምን ያህል ነው ያልከው? 45 ሚሊዮን አያዋጣም እንዴ? ቦታው ትንሽ ራቅ ያለ ቦታ ስለሆነ እኔ በግማሹ ራሱ አልገዛውም። በዚህ በኩል ሻወር ነው መሰለኝ። እንዴት ነው አንተ ጋር ሻወር ውስጥ ሶፋ አለ? አዎ። የምረድ ነው? አዎ። በቃ በቀጣይ አንተ ቤት እንመጣለን። ቤቱን ዞር ዞር ብለን አይተነዋል። እናም ያን ያህል የተለየ ነገር የለውም። በቀጣዩ ቤት እንገናኛለን። ማንኛውም አይነት ዌብሳይቶችን፣ ሲስተሞችን እንዲሁም የቴሌግራም ቦቶችን ማሰራት ከፈለጋችሁ በ0967 43 31 80 ላይ ደውሉልን ወይም በቴሌግራም ያናግሩን። ሃውቴክ ኢትዮጵያ። በቀጣይ ደግሞ የ69 ሚሊዮን ዶላር መኖሪያ ቤት እናያለን። ከቤቶች መሃል ያለ ነው። ያን ያህል አይመስልም። ሲታይ ከሌሎቹ አንጻር ብዙም ለውጥ የሌለው መኖሪያ ቤት እንዴት 69 ሚሊዮን ዶላር ያወጣል ብላችሁ ካሰባችሁ ውስጡ ባሉት ስዕሎች ምክንያት ነው። አሁን ሁላችሁም እዚህ ጋር ያለው ስዕል ምን ያህል እንደሚያወጣ ትገምታላችሁ? 100,000 ዶላር። እሺ ሚራንዳ 80። ቤቷ ውስጥ አላት መሰለኝ እሷ። አዎ አለኝ። ትክክለኛውን ዋጋ የምታውቁት ተመልካቾች ብቻ ናችሁ። ተመልከቱ፣ እዚህ ጋር ደግሞ ሌላ ስዕል አለ። 450,000 ዶላር።
በጣም ጥሩ ግምት። የ30 ሚሊዮን ዶላሩ ቤት ወተር ፓርክ አለው፣ የመኪና ገራጅ አለው። ይሄኛው ቤት ስዕል ብቻ ነው ያለው። አሁን ወደዚህ ክፍል ልንገባ ነው። እዚህ ክፍል ውስጥ ምንም ነገር እንዳልነካ ከ30 ጊዜ በላይ ቃል አስገብተውኛል። ምንም ነገር አንነካም። ይሄ ሙሉ ክፍሉ አንድ ሲስተም ነው። እሱም ለመጀመሪያ ጊዜ የተሰራው የዓለማችን የመጀመሪያው ድምፅ ማጫወቻ ሲስተም ነው። ከዛም በኋላ አሳንሶ በትንንሽ ሳይዞች እንደሰራቸው ይታወቃል። ወክማን እኮ በኪስ ምናምን ተይዞ እየተካሄደ የሚሰማበት ነው። አዎ፣ ይሄኛውን ግን በመኪና ጭነ ነው እየሰማ የምትሄደው። በዚህ በኩል ደግሞ ድልድይ አለ ወደዛ የሚያሻግር። ይሄ ቤት እንደዚህ ተደርጎ የተሰራበት ምክንያት በቀላሉ ለጎርፍ አደጋ ስለሚጋለጥ ነው። ሱናሚ ወደ እናንተ ሲመጣ በዚህ መስታወት ማየት ትችላላችሁ። ወደ ውጪ ስታዩ ደግሞ የምታዩት የጎረቤታችሁን ቤት ነው። ይሄ ቤት እንኳን የተጋነነ ነው። ለስዕሉ ብቻ ተብሎ ነው ዋጋው እንደዚህ ወጣው። አሁን ሁሉንም መኖሪያ ቤቶችን አይተናል እና የመጨረሻው ቦታ ደርሰናል። ይህም ማለት የ139 ሚሊዮን ዶላር መኖሪያ ቤት። በዓለም ላይ ካሉ በጣም ቅንጡ መኖሪያ ቤቶች መሃል ይሄ አንደኛው ነው። በጣም ትልቅ ነው። 3300 ካሬ ሜትር ላይ የተቀመጠ ቤት ነው። እናም እዚህ ቤት ውስጥ የሌለ ነገር ምንም የለም። መዝናኛ ቦታዎች፣ ቅርጻ ቅርጾች፣ የመኪና ፓርኪንግ ሊፍቶች። በእርግጠኝነት ይሄ ቤት በጣም ያስገርማችኋል። ቤቱን ብቻችንን ላለመጎብኘት ጀስቲንን አምጥተነዋል። ሰላም ሰዎች፣ ይሄ የጀስቲን ቤት ነው። እናም ሁሉንም ነገር ያስጎበኘናል። ውሸቱን ነው። ምንድን ነው? እንደዚህ የሚያምር እይታ አይተህ ታውቃለህ ከቤትህ ውስጥ ሆነ? ኧረ በለው፣ በጣም ነው የሚያምረው። እኔ ከቤት ውስጥ የማየውማ ግድግዳ ነው። ቤቱ ምን ያህል ትልቅ እንደሆነ ማስረዳት በጣም ከባድ ሆኖብኛል። 12 መኝታ ክፍሎችና 17 ሻወሮች አሉት። 3 ፎቅ ነው ደግሞ መኖሪያ ቤቱ። በዛ ላይ ደግሞ ያለበት ቦታ በጣም ለእይታ የሚመች ቦታ ነው። አንድ ቤት ላይ ቀድማችሁ ማየት ያለባችሁ ነገር ኪችኑ ነው። ይሄ ጽድት ያለ ኪችን ነው። ጉብኝታችንን ስንጨርስ ስለ ቤቱ ያለውን ሀሳብ ይነግረናል እና 100 ሚሊዮን ዶላር ይገባዋል የሚለውን። እዚህ ቤት ውስጥ ያሉት እቃዎች በሙሉ በጣም ውድና ቅንጡ የተባሉ ናቸው። ለምሳሌ እዚህ ቤት ውስጥ ያሉት ግድግዳዎችና መሬቱ በማርበል ነው የሚሰራው። ተመልከቱ እስኪ፣ ቦታው በሙሉ እምነበረድ ነው። ሁሉም ነገር በልኬት ነው የተሰራው። አዎ፣ ሳይለካ የተሰራና መቶ የተቀመጠ ነገር የለም እዚህ ቤት ውስጥ። ይሄ ተንጠልጣይ ማምራት ራሱ 1 ሚሊዮን ዶላር ያወጣል። ተመልከቱት፣ ርዝመቱን ወደ ታች ይቀጥላል። አንተ ወደ ታች ይቀጥላል። እዚህ ቤት ውስጥ ተንጠልጣዮቹ ማብራቶችና ጌጦች ብቻ 6 ሚሊዮን ዶላር ያወጣሉ። ኑ ወደ ታች እንውረድ። ሌላ መኖሪያ ቤት አለ ከስር። ና ቆይ፣ እዚህ ይሄ ማቀዝቀዣ ክፍል ነው። ምን ለሰው ነው የተሰራው? ቆይ ታዲያ እዚህ ምን እየሰራን ነው? የሚሰሩት ነገር ሲያጡ መሰለኝ ይሄን የሰሩት። እዚህ ክፍል ውስጥ አሁን ተዘግቶብናል። በሩ እንዴት እንደሚከፈት አላቅም። አይ ስቀልድ ነው እንዴ! ተመልከቱት ፊቱን። ተመልከት፣ እዚህ ጋር ዳይኖሰር አለ። እንዴት ነው አሁንስ? ለመግዛት አላሰብክም ቤቱን? ቆይ ገና ነው፣ በደንብ እንየው። ይሄኛውን ቤት አሁን በባለቤትነት የያዘው ሰው የለም። እናም እዚህ ጋር እንደምታዩት በዓለም ላይ ይህንን ቤት ሊይዙት የሚችሉ ሰዎች ስም ተጽፏል። ዋረን 80 ቢሊዮን ያለው ሰው ነው። ኤሊሰን እንደምታዩት 50 ቢሊዮን፣ ጄፍ ቤዞዝ 100 ቢሊዮን። ቻለር ስም ለምንድን ነው የሌለው? እንዴት ነው አቀማመጤ? እውነት ለመናገር ከቤቱ ጋር ሄደሃል። ልክ ብለሃል። እንደዛ ነው እንጂ ደግሞ ያው ገዛዋለሁ። ተነስተ ስራን ስራ። እዚህ ቤት ውስጥ ካየናቸው አስገራሚ ነገሮች መሃል ይሄ 2.5 ሚሊዮን ዶላር የሚያወጣ የመኪና ፓርኪንግ ሊፍት ነው። በቀላሉ ዛሬ መንዳት የሚፈልጉትን መኪና እዚህ ጋር ይመርጣሉ። ከዛም ሊፍቱ ራሱ አስተካክሎ ያወጣላቸዋል። ምናልባት ይህንን ቦታ ላትወደው የምትችለው ያለው 6 መኪና ብቻ ነው። አንተ ደግሞ ከ10 በላይ ትፈልጋለህ። አዎ ልክ ብለሃል። እንዲሁም እዚህ ቤት ውስጥ ቲያትር ቤት አለ። ምናልባትም እስካሁን ካየነው በጣም ትልቁ ይሄ ነው። ታውቃላችሁ፣ ፊልም ቤት እየገባው ነው የመሰለኝ። አሁን ደግሞ እስኪ ወደ ላይ እንውጣ። እዚህ ጋር እንደምታየው አንድ መኝታ ክፍል አለ። በዚህ በኩል ደግሞ ሻወር ቤት። ምናልባት ፈረስ እየጋለብክ ሻወር መውሰድ ከፈለክ ይሄውልህ ሻወር ቤቱ። ሌላኛው ምርጥ ቦታ ደግሞ ዋና ገንዳው ነው። ይሄ ቤት ብዙ ብር እንዲያስወጣ ያደረገው ሌላኛው ነገር ይሄው ሪሞቱን ልነካው ነው። ስክሪን ነው እንዴ? በጣም ትልቅ የሆነ ስክሪን። ቀስ ያለ ነው። ይሄ ራሱ ድራማ ነው። እንኳን እሱ ላይ ድራማ ልታይ።
ምን መሰለህ፣ በጣም ምርጥ ነው ቦታው። በስክሪን እያየን ያለነውም ሎስ አንጀለስን ነው። ዞር ስንል የምናየው ሎስ አንጀለስን ነው። ተመልከት ምን ያህል ትልቅ እንደሆነ ስክሪኑ። እሺ ጀስቲን፣ ቤቱን በሙሉ አሳይተናል። አሁን ውሳኔ ማወቅ እንፈልጋለን። እንደሰማሁት ከሆነ በካሽ $100 ሚሊዮን ይዘን የመጣው። አዎ። ታዲያ ቤቱን ትገዛዋለህ? የኖላን ጃኬት ራሱ እዚህ ቤት ውስጥ ረስቶታል። እሱንም ትጨምረዋለህ? የምርህ ነው? እሱንም ገዛዋለሁ። እሺ በቃ $100 ሚሊዮን ቢከፍለኝ ራሱ የእሱን ጃኬት አልለብስም። ቪዲዮ እንደተመቻችሁ ተስፋ አድርጋለሁ። ጨው በቃ በምስሉ ላይ የምትመለከቱትን ጥያቄ በመመለስ ተሸላሚ መሆን ትችላላችሁ። መልሳችሁን ኮመንት ላይ አስቀምጡልኝ።